አረብ ቤት ውስጥ እስከ ዛሬ ደሞዝ ላልተሰጣችሁ ደሞዛችሁ 5 እና 6 ወር ቡክራ በአድ ቡክራ እየተባላችሁ ለቆያችሁ እህቶቼ ወሳኝና ጠጠር ያለ ሐሳብ እሰጣችኋለሁኝ። ዛሬ አንድ ሐሳብ ሳይሆን ሁለት ሐሳብ በአንድ ቪዲዮ ነው ምገልጽላችሁ ማለት ነው። ምንድነው ቀንጨባ አድርጌ አንድ ቪዲዮ ማሳይቻችሁ ነበረ። በውጭ በተቀረጸ ካሜራ ስትጠፋ የሚያሳይ ቪዲዮ ነው። እንደጠፋችሁ መዳም በግልጽ ተናግራለች ማለት ነው። በአሁኑ ሰዓት ይሄ አንደኛው ሐሳብ ነው። ስለ ቪዲዮ አሁን ልናገርና ቀጥዬ ደግሞ ስለ ደሞዛችሁ እንዴት አርጋችሁ እንደምትቀበሉ ነግራችኋለሁ ማለት ነው። አረብ ቤት ውስጥ እቺ ልጅ እንደጠፋች መዳም ተናግራለች ምናምን ነገር እኔ የመዳም መናገር ሳይሆን እዚህ ጋር ለህቴም ለናንተም ለመጥፋት ያሰባችሁም ስራ በስቶባችሁ ነው ወይ የምትጠፉት ደሞዝ ተከልክላችሁ ነው ወይ እዚህ ጋር እናንተ የሚሰማችሁን ነው የምናገረው ማለት ነው። ምንድነው እቺ ልጅ አሁን ጠፋች። የት ነው የምትገባው? ነገ ዞራ መዳም ቤት ነው አይደል የምትገባው? ግን አረቦች አንድ ናቸው። በነገራችን ላይ ስራቸውም አንድ ነው። ከተቻላችሁ አንድ ቤት ውስጥ ደሞዝ በስነ ስርዓት የሚሰጧችሁ ከሆነ ሐቂቀተን በአሁኑ ሰዓት ስራ እየበዛባችሁ ቢሆን ችላችሁ ተቋቋመችሁ ብትሰሩ ሪኮመንድ አደርጋለሁ። ወላሂ ስራ ችግር የለውም። እኔ ስራ ይብዛብኝ ደሞዜ ተከልክዬ ከማለቅስ ስራ ይብዛብኝ ችግር የለውም። ኦኬ ደሞዜ በየወሩ ከተሰጠኝ ስራው እያረፍኩ ሰራዋለሁ። እየበላው እየጠጣው ትንሽ እረፍት እያደረኩ ምንም አያመጡም አረቦች። በነገራችን ላይ ሐቂቀተን ጥንካሬን አሳያቸዋለሁ አንዴ። ከዛ በፕሮግራም እያደረጋችሁ ስሩ። ደሞዝ በሰዓት የሚከፈላችሁ ከሆነ ሐቂቀተን በጣም በርካታ እህቶቻችን ተርበው ተጠምተው ምግብ ተከልክለው ደሞዝ ራሱ የሚከለከሉ እህቶቻቸው እንዳሉ ልነግራችሁ እወዳለሁ። እናንተ ያላችሁበት ለምሳሌ አንድ ሴት በአሁኑ ሰዓት ምግብ የምትጠጣው ውሃ የምታገኝ ከሆነ በወር ደሞዟ የምታገኝ ከሆነ ሐቂቀተን ትልቅ ኒዕማ ላይ ነው ያለችው። ትልቅ አላህ የሰጣችሁ ኒዕማ ፈጣሪያችሁን ተመስገን ልትሉ ይገባል። እኔ እህቶችን ስለማይ ነው ምግብ አልበላም፣ ምግብ የለም፣ ምግብ እንድበላ አትፈቅድልኝም፣ ምግብ ለመስራት ስመጣ ቤቱ ገማ ትለኛለች የሚሉ በርካታ እህቶች ስላሉ ነው ማለት ነው። እና በእጅ የያዙት ወርቅ እንደ መዳፍ ይቆጠራል ይባላል ብዙ ጊዜ ማለት ነው። እና ስራችሁ እንደዛ እንዳታደርጉ በአሁኑ ሰዓት እየነገርኳችሁ ነው። ምግብና የምትጠጡት ውሃ ካለ መኝታ ክላስ ካላችሁ ሐቂቀተን እናንተ ትልቅ ኒዕማ ላይ ናችሁ። እንዳትጠፉ ስራ በፕሮግራም እያረፋችሁ ስሩ። ደሞዝሽ ከተሰጠሽ በአሁኑ ሰዓት በየወሩ ስራ ችግር የለውም እያረፍሽ ስሪ። ወላሂ እኔ ስራ አይጎዳኝም። የሚጎዳኝ ነገር ቢኖር ደሞዝ ነው። ሐቂቀተን ምናችሁ በርካታ እህቶቻችን 24 ሰዓት እየፈጉ ምግብ ሳያገኙ የሚሰሩ እህቶቼ ስለማቅ ነው። እሺ ይሄ ቪዲዮ ጨርሻለሁ። ለመጥፋት ያሰባችሁ ለምን እንደምትጠፉ ከጠፋችሁ በኋላም የት መሄድ እንደምትሄዱ ማወቅ መቻል አለባችሁ። ተመልሰሽ አረብ ቤት ነው የምትገቢ። ገባሽ? ባላችሁበት ቦታ እንደምንም አመቻችታችሁ። በአሁኑ ሰዓት እኮ ወደ ቢሮ ሲሄዱ እህቶቻችን የሌለ በደል እየደረሰባቸው ነው። እየተደፈሩ ነው፣ እየተደበደቡ ነው፣ እየተገደሉ ነው። ብዙ ሰቃይ እየደረሰባቸው ነው። አረብ ቤት እንኳን 1 ወር 2 ወር ሰርተው ገንዘባቸውን ይዘው ወደ ቢሮ ሲመለሱ ብራቸው እየተቀሙ ነው ያሉት። ምን ትላላችሁ? እንደፈለጋችሁ ቤት መቀየር አትችሉም። አንዴ የመጀመሪያ የወጣችሁባት መዳም ቤት ከወጣችሁ ሐቂቀታን ህይወታችሁ በጣም የሚመሰቃቀለው በጣም ብዙ ሐዘን ስቃይ ነው የምታሳልፉት በህይወታችሁ ማለት ነው። እና ደሞዛችሁ ደግሞ 6 እና 7 ወር ደሞዝ ያልተሰጣችሁ እህቶቼ ምንድነው የምታደርጉት መሰላችሁ? አሁን እዚህ ረመዳን ላይ ቤተሰቦቼ ችግር ላይ ናቸው፣ ቤተሰቦቼ እየራባቸው ነው፣ ስለዚህ ገንዘቡ ካልተሰጠኝ አልሰራም ብራችሁ ቁጭ በሉ ማለት ነው። የሞትና የህይወት ጉዳይ ነው። እናንተ እዚህ ጋር ለምሳሌ ብዙዎቻችሁ ፈርታችሁ ነው 6 እና 7 ወር ደሞዛችሁ የምታስቀምጡት አይደለ? ግን ምንድነው ጥቅሙ? ለምሳሌ ፈርታችሁ እዚህ ጋር ህይወታችሁ እየገደላችሁ ነው ያላችሁት። ጊዜያችሁን ሁሉ ነገራችሁን ለነሱ በነፃ እንደሞታችሁ ቁጠሩት። ሐቂቀተን እኔ ደሞዝ 2 እና 3 ወር ካልሰጡኝ ወይ ከዛ ቤት በህጋዊ መሰረት እወጣለሁ፣ ፖሊስ አመጣባቸዋለሁ። ሐቂቀተን ነው የምላችሁ። የቤታቸውን ሎኬሽን መጀመሪያ ለጓደኞቼ ልካለሁ፣ ፖሊስ ጣቢያ ሄዳለሁ። ደሞዝ አልሰጥም አሉኝ እላለሁ። በቃ ደሞዝ ይስጡኝ፣ ቢሮ ይመልሱኝ፣ መስራት ፈልጋለሁ። እንደዛ ማለት ነው። ይሄ እኛ ስለምንፈራ ነው። ሐቂቀተን የሆነ ቪዲዮ አለ ነገ እለቅላችኋለሁኝ። ኡጋንዳዋ እንዴት እንደምታደርጋቸው
እና ስራ አቁማችሁ ክላሳችሁ ዘግታችሁ ቁጭ በሉ። የመጣ ነገር ይደበድቡኛል ምናምን የመጣ ጩኸታችሁን አቅልጡት። በተቻላችሁ አቅማችሁ በሊመቷችሁ ምናምን ስለሚችሉ ተጠንቀቁ ስላችሁ ዝም በሉ፣ አፋችሁን ዝጉ እያልኳችሁ ጩሁ። መስኮት ስበሩ፣ በር ስበሩ፣ ያገኛችሁትን ነገር ወርውሩ። ብሬ ይሰጠኝ። ስልካችሁ ካሜራችሁ አብሩት። ድንገት ምን እንደሚፈጠር ስለማይታወቅ የስልካችሁ ካሜራ አብሩት ከቻላችሁ ማለት ነው። ሪከርድ ያድርግ። ቪዲዮ ከፍታችሁ ልቀቁት፣ በእጃችሁ ያዙት። ሐቂቀትን ነው ብላችሁ እስከ መቼ ነው ዝም ብላችሁ? በዚህ ረመዳን አመካኝታችሁ ቢያንስ የግማሹን ወር መቀበል አለባችሁ። ከዛ ደግሞ ግማሽ ረመዳን ሲደርስ ደግሞ እንደገና ተቀውጡታላችሁ፣ የቀረ ደሞዝ ካለ ማለት ነው። በዚህ ምክንያት ብራችሁ መቀበል ትችላላችሁ ነው ምላችሁ ማለት ነው። ዝምታ አያዋጣም። አንድ ወራችሁ ከሞላ 2 እና 3 ቀን ከደረሳችሁ ደሞዝ ስጭኝ፣ ደሞዝ ካልሰጠሽኝ አልሰራም፣ አለቀ። 4 ነጥብ። መዳም ልትሰሪ ነው ያመጣችሽ። ከዛ ስራሽን ትፈልገዋለች፣ አንቺን ትፈልግሻለች። አንቺ አልሰራም ስትያት ደሞዝሽን አምጥታ ትሰጥሻለች በዚህ ሰዓት ማለት ነው። ይሄን ረመዳን ተጠቅማችሁ ቢያንስ የ3 እና 4 ወር ደሞዛችሁን ካልተቀበላችሁ እናንተ ኦልሬዲ መቼም ደሞዝ አይከፈላችሁም። ሐቂቀታን አትፍሩ፣ ፍራታችሁን አስወግዱት። ምንም የሚመጣ ነገር የለም። ወይ በስነ ስርዓት ደሞዛችሁ ተቀብላችሁ ትሰራላችሁ፣ ወይም ከዛ ቤት ብዙ ስቃይም ወይም ብዙ መከራ ማሳልፋችሁ ከዛ ቤት ትወጣላችሁ። ጉልበታችሁ በነፃ አይበዘበዝም። በነፃ ከመበዝበዝ ትጠበቃላችሁ ማለት ነው። እሺ። እና ይሄ ነው የምመክራችሁ ዶቼ። ሁሌም እየተናገርኩ ነው ባይዘው። እኔ አሁን እዚህ ጋር ምን እንደምሰራ አይታችሁኛል። ወላሂ እውነቴን ነው የምላችሁ። እኔ ለናንተ የሆነ ነገር የሚጠቅም ነገር ሼር ከማድረግ ወደ ኋላ የሚከለክለኝ አንዳችም ነገር የለም። እንግዲህ ረመዳን ነው፣ ቀን ሙሉ ስሰራ ነው ያልኩት። ለምንድን ነው የምሰራው? ደሞዜ ስለሚከፈለኝ። ገባችሁ? ስራ አይጎዳም። ብሉ። ምግብ ለኔ አይሰጥ። ትርፍራፊም ቢሆን በልታችሁ ሆዳችሁን ሙሉ። ስፔሻሊ በዚህ ረመዳን ሆዳችሁ ፉል መሆን አለበት። ውሃ ጠጡ፣ ዱዓ አድርጉ፣ ሰላታችሁን ስገዱ፣ አላህን አመስግኑ። አላህ ደግሞ ባላችሁበት ቦታ አላህ ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ። ስለምትከታተሉኝ፣ ስለ ጥሩ አስተያየታችሁ፣ ስለ ላይካችሁ ሁሉ እና በነገራችን ላይ ይሄ ቪዲዮ የዛሬ 6 ወር የተቀረጸ ቪዲዮ ነው። ከስቼ ነበር። አሁን ግን በጣም ደህና ነኝ። የሆነች የተቃጠለች የኩዌት ሴትዮ ቤት እየሰራው ነበርና አለኩል ያህል አልሐምዱሊላህ ዛሬ ያለሁበት ምስጋና ይድረሰው ለዓለማቱ ጌታ። በጣም የምወዳችሁ፣ በጣም አከብራችኋለሁ ባይ